ሁቲዎች በቀይ ባህር ላይ እንቅስቃሴ መጀመራቸውን አስታውቋል። በዚህም እንግዲህ የሳውዲ አረቢያን ፖርት በቀይ ባህር ሳይድ የሚገኘውን ሙሉ ለሙሉ ኢፌክቲቭሊ መዝጋታቸውን ይፋ አድርገዋል። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ኢራን ፉል ስኬል ጦርነት ላይ እንደምትገኝም እንደዚሁ ይፋ አድርጓል ማለት ነው። ይህም ማለት ሁለቱ ሀገራት ቀድሞ ወደነበሩበት ጦርነት ተመልሰዋል ማለት ነው። ከዚህም በተጨማሪ ኢራን በዛሬው ዕለት በስትሬት ኦፍ ሆርሙዝ አንድ የኦይል ታንከር ማለትም የነዳጅ መርከብ ሙሉ ለሙሉ በቁጥጥር ስር እንዳደረገች ማለትም ጥቃት እንደፈጸመችበትና እንዲነድ እንዳደረገች በውስጡ የሚገኙ ክሩ ሜምበሮችም መርከቧን ለቀው እንዲወጡ ማድረጓን አስታውቃለች። የአሜሪካው ፔንታጎን ደግሞ 100 የሚደርሱ ወታደሮች በሁለት ሳምንት የጦርነቱ ጊዜ ውስጥ መቁሰላቸውን ይፋ አድርጓል። ትናንትና እንግዲህ 3 ወታደሮች መሞታቸውን ነግሬያቸዋለሁ። ታዲያ እንግዲህ የውላችሁ ከነዚህ ከቆሰሉት 100 ምናምን የሚደርሱ ወታደሮች መካከል 96%ቱ ማይነር የሚባል ጉዳት እንደደረሰባቸው እና ሕክምና ተደርጎላቸው ወደ ዲዩቲ እንደተመለሱ ይፋ ተደርጓል። የአሜሪካው ፕሬዚዳንት እንግዲህ 3ቱ ወታደሮች መሞታቸውን ተከትሎ አጠቃላይ አሁን በዚህ ጦርነት የሞቱት የአሜሪካ ወታደሮች 17 ደርሰዋል ማለት ነው ከመጀመሪያው ጦርነት ጀምሮ። ታዲያ እንግዲህ ዶናልድ ትራምፕም ለዚህ ለሞቱት ለአሜሪካ ወታደሮች ኢራን በብዙ እጥፍ ትከፍላለች ካሉ በኋላ ከጥቂት ሰዓታት በኋላ እንግዲህ አሜሪካ 10ኛ ዙር ጥቃቷን ከፍታለች ማለት ነው። ሴንቲኮም በ10ኛ ዙር ባደረገው በዚህ ጥቃት እንግዲህ የተለያዩ ታርጌቶችን መጥቷል። ከነዚህ መካከል ቡሸር የሚባለውን ቦታ የመታ ሲሆን ይህ ቦታ እንግዲህ የሲቪሊያን የኒኩለር ሪያክተር የሚገኝበት ቦታ ነው። ጥቃት እንደተፈጸመበት ተናግሯል። ተብሪዝ የሚባለውን ቦታ እንደዚሁ መጥቷል። አንደርግራውንድ ሚሳይሎች የሚገኙበት ታርጌት ነው። ከዚህም በተጨማሪ የተለያዩ ታርጌቶች ተመጥተዋል። ለምሳሌ በባዳር የሚገኘው ኢማን ኮሚኒስ፣ በሲሪክ፣ በጃስክ፣ በኮናራክ እንዲሁም ደግሞ በቻባሃር የሚገኙ ሳይቶች ተመጥተዋል ማለት ነው። በዋናነት እነዚህ ሳይቶች እንግዲህ አንደኛው የሚሊተሪ ኮማንድ ኤንድ ኮንትሮል ሴንተሮች ናቸው። ሌሎኞቹ ኤር ዲፌንስ ፖዚሽኖች ወይም ደግሞ የኤር ዲፌንስ ኢንስታሌሽኖች ናቸው። ኮስታል ሰርቪሊያንስ ራዳሮች ወይም ደግሞ በባህር ዳርቻ ላይ የሚገኙ የራዳር ኢንስታሌሽኖች፣ የሚሳይልና የድሮን ላውንቺንግ ፓዶች እንዲሁም ደግሞ የኮሚኒኬሽን ኔትወርኮች በሌሊቱ ጥቃት እንግዲህ መመታታቸው ተነግሯል ማለት ነው። ሁኔታው ቀስ በቀስ እያለ ቀን በቀን እንደዚህ ወደ ለየለት ጦርነት እየገባ ነው። እንዲሁም ደግሞ ሁቲዎች ዛሬ እንቅስቃሴ መጀመራቸው ደግሞ ቀይ ባህር ላይ ትልቅ ችግር እንዳይፈጠርና ባቤል መንደብን እንደዛቱትም እንዳይዘጉት የብዙዎች ስጋት ነው። ይህ ሁኔታ እንግዲህ ዴቨሎፕ ባደረገ ቁጥር አዳዲስ መረጃዎች ሲኖሩ መጥቼ ማቀርብላችሁ ይሆናል። ለታማኒና ወቅታዊ ለሆኑ መረጃዎች ፎሎ ማድረግ እንዳትረሱ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት መስጫ ስር አስቀምጡልኝ። ሼር አድርጉ በተቻላችሁ መጠን።